ጸሎተ ሃይማኖት በነገራችን ላይ በቤተ ክርስቲያናችን ውስጥ በጣም ትልቅ ጸሎት ነው። እንደው ስሙ ጸሎተ ሃይማኖት በመባሉ ውስጡ በመናነበው ምንባብ ውስጥ እኛ ለዕለት ተዕለት የምንፈልጋቸውን ልመናዎችም ጭምር ስለማናገኝበት ትምህርት ብቻ ይመስለናል እንጂ የሃይማኖት ጸሎት ትልቅ ጸሎት ነው። ክርስቲያኖች ሰው ክርስትና ሲነሳ እንኳን ከናቱ ማህፀን ወጥቶ በ40 በ80 ቀኑ ወደ ቤተ መቅደስ ሲመጣ ክርስትና የሚነሳበት ቀን ላይ እርሱ አንደበቱን አውጥቶ ለመመስከር ሕፃኑ ወይም ሕፃኒቷ ባይችሉ አውራጣታቸውን ይዞ የክርስትና አባታቸው የክርስትና ጥምቀትን አግኝተው ወደ እግዚአብሔር አንድነትና ወደ ቤተ ክርስቲያን ህብረት መግባት እንዲችሉ የሚጸለይላቸው ጸሎት የሃይማኖት ጸሎት ነው። ይሄ አይግረማችሁ። ሰው ሥርዓተ ተክሊል ቢፈጽም የማዕስባን ጋብቻ ቢፈጽም በዛ ጸሎት ውስጥ የሃይማኖት ጸሎትም ጭምር ይደገምለታል። በመጨረሻም ደግሞ ፍጻሜው ሆኖ ወደ እግዚአብሔር መንግስት ቤተ ክርስቲያናችን ስትሸኘው ፍትሃት ስታደርግለት አብረው ከውዳሴ ማርያሙና ከመዝሙረ ዳዊቱ ጋር የሃይማኖት ጸሎት ይደረግለታል። እና የሃይማኖት ጸሎት እንዳልኳችሁ ትልቅ ጸሎት ነው። ስሙ በመጀመሪያ ሲጠራ ጸሎተ ሃይማኖት ተብሎ ይጠራል። ጸሎት ስለሆነ አንድን ጸሎት በነገራችን ላይ ጸሎት የሚያስብሉት ቅድመ መስፈርቶች አሉ። እነዛን ማሟላት ካልቻለ በቀር ያ ጸሎት ኦርቶዶክሳዊ የሆነ ጸሎት ነው ተብሎ እንኳን ሊቆጠር ላይችል ይችላል። አንድ ጸሎት ልብ ብላችሁ ስሙ ክርስቲያኖች፣ እኛም የምንጸልየውም ጭምር ነው የምላችሁ። ጸሎት ሆኖ ከእግዚአብሔር ፊት እንዲቀበል ወይም ተሰሚነት እንዲኖረው ቤተ ክርስቲያንም ይህንን ጸሎት ትቀበለዋለች ተብሎ እንድትቀበለው የሚያደርጋት መስፈርቶች አሉት። የመጀመሪያው አንድ ጸሎት ሊኖረው የሚገባው የመጀመሪያው ነገር ምስጋና ነው። እስኪ ምስጋና በሉ። ግዴታ ነው። ምንም አይነት ጸሎት ያለ ምስጋና አይጀምርም። ምክንያቱም እግዚአብሔር አምላክን ለምነን አይደለም የምናመሰግነው፣ አመስግነን ነው የምንለምነው። ብዙ ያለኛ ጸሎትና ብዙ ያለኛ ልመና እግዚአብሔር ያደረጉት ነገሮችና የፈጸማቸው ነገር ስላለ ነው። ምሳሌ ልስጣችሁ። ሁላችሁም ዛሬ ማለዳ ብትችሉ ቤተ ክርስቲያን የምትሰሙባት በደጃችሁ ያለው የአቡነ ገብረ መንፈስ ቅዱስን ቤት የምትሳለሙባት ቤት ናት። ስትመጡ ጠዋትም ከእንቅልፋችሁ ስትነሱ አሁንም ማታም ወደ ቤታችሁ ገብታችሁም ስትተኙ ጸሎት ማድረጋችሁ አይቀርም፣ አነሰም በዛ። ያንን ጸሎት ስታረጉ አሁን የምላችሁን ነገሮች ለምናችሁ ታውቃላችሁ? እስኪ ከናንተ መካከል ከሁላችን መካከል ስለ ደም ዝውውሩ የጸለየ ሰው አለ? ስለ ልብ ምታችሁ ጸለያችሁ ታውቃላችሁ? ስለ ሳምባችሁ ጤንነት ጸለያችሁ ታውቃላችሁ? ስለ አጥንቶቻችሁ እንዳይሰበሩና ባሉበት ቦታ ላይ እንዲቆሙ ጸለያችሁ ታውቃላችሁ? ስለ ጅማቶቻችሁ እንዳይበጠሱ ጸለያችሁ ታውቃላችሁ? አይናችሁ እንኳን ተከድኖ እንዲገለጥ ተገልጦም እንዲከደን እንዲያርገበግብ ለምናችሁ ታውቃላችሁ? ማናችንም አንወሻሽ ለምነን አናውቅም። አሁን ያልኳችሁ ነገሮች ግን በነገራችን ላይ በጣም መሰረታዊ ነገሮች ናቸው። ሰው ልቡ ካልመታ አይኖርም፣ ካልተነፈሰም አይኖርም፣ አጥንት ከሌለውም አይኖርም፣ ጅማቶቹ ከተበጠሱም አይኖሩም። ልብ በሉ ክርስቲያኖች፣ እግዚአብሔር እነዚህን ነገሮች አንድም ቀን አስበን ሳንለምነው ግን አልለመናችሁኝም ብሎ አልነሳንም። ይኸው እያስተነፈሰ ነው። ይኸው ልብ እያስመታ ነው። ይኸው አጥንታችሁን ሰጥቷችኋል። ይኸው ጅማቶቻችሁ ደም እያዘዋወሩ ነው። ስለዚህ እግዚአብሔርን ለምነን አይደለም የምናመሰግነው፣ አመስግነን እንለምነዋለን። አንድን ጸሎት የሚያደርገው መጀመሪያ ይህ ነው። ሁለተኛው ጸሎት የሚያደርገው ነገር ደግሞ ምንድነው? ምልጃ ነው። እስኪ ምልጃ በሉ። ምልጃ ነው። ሰው በሚጸልየው ጸሎት ላይ ወደደም ጠላም ስለሌላው ስለ ወዳጁ እንዲጸልይ እግዚአብሔር ያዘዋል። እሱ የጸለየውም ጸሎት ይህንን ይመራዋል። እስኪ አባታችን ሆይ በሉ እንጂ ከዛስ እንዲሁ ከዛስ እስኪ በሉ ድጋሚ። ለየብቻችሁ ስትጸልዩ የዕለት እንጀራዬን ስጠኝ ብላችሁ ታውቃላችሁ? ሁሌም ለብቻችሁም እንኳን ብትሆኑ የዕለት ምናችንን ስጠን ነው የምትሉት። ይሄ እኮ ምልጃ ነው። በነገራችን ላይ ስለሌላው ሰው እየለመናችሁ እንጀራዬ አላላችሁም፣ እንጀራችንን ያላችሁት። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ለብዙሃን የለመናችሁትን እንጀራ በተናጥል እንዳትበሉት ይላል።
እንጀራችንን ብለን ለምነህ የሰጠህን እንጀራ ብቻህን መብላት አትችልም፣ ማካፈል ግዴታህ ነው። ሌላውም ሰው ስላንተ ሲጸልይ እንጀራዬን ብሎ አይጸልይማ፣ እንጀራችንን ብሎ ነው የሚጸልየው። ምልጃ ግዴታ ያስፈልገዋል። ሶስተኛው ምስክርነት ነው። እስኪ ምስክርነት በሉ። አዎ የትኛውም ጸሎት ምስክርነት ያስፈልገዋል። ጸሎተ ሃይማኖት የምስክርነት ጸሎት ነው። ይህንን ጸሎት እኛ ምስጋና የለውም ብለን ብናቃልለው ወይም እንደኛ እንደፈለግነው ተመስገን፣ ምስጋና ይድረስህ የሚሉ ቃላቶችን ባናገኝበት፣ ከዛ ባለፈም ደግሞ እንደ ልመና ይህን አድርግልኝ ይህንን ሁንልኝ ብለን ባናገኝበት ጸሎት ሳይመስላችሁ እንዳይቀር ክርስቲያኖች፣ የሃይማኖት ጸሎት የምስክርነት ጸሎት ነው።